ከሁሉ የከፋው ዕዳ በምቾት ውስጥ የመቆየት ዋጋ ነው። እሱ ተመልከተው። ዓለም በሞቀ እንቅልፍ ውስጥ ስትሰጥም እሱ ከማለዳው ነቅቷል። ሰዎች ቀላሉን መንገድ ሲፈልጉ እሱ ግን ሆን ብሎ አስቸጋሪውን ጎዳና ይመርጣል። ምቾትን ይሸሸዋል፣ ምክንያቱም ምቾት የጠንካራ ወንዶች መቃብር መሆኑን ጠንቅቆ ያውቃል። በዝምታ ነው የሚሠራው። በድቅድቅ ጨለማ ውስጥ ማንም በማያየው ስፍራ ራሱን ይቀርጻል። ማንም አያጨበጭብለትም፣ ማንም አያበረታታውም። እሱ ግን አይቆምም። አቻዎቹ ጊዜያዊ ደስታን ሲያሳድዱ፣ እሱ የነገውን ታላቅ ማንነቱን ይገነባል። ድካምን አይፈራም፣ ሕመምን እንደ ቅርብ ወዳጁ አቅፎታል። ምክንያቱም አንድ ትልቅ እውነት ገብቶታል። ዛሬ የሥነ ሥርዓትን ሕመም ካልተቀበለ ነገ የጸጸትን ከባድ ሸክም መሸከሙ አይቀርም። ያለ ላብ የሚገኝ ድል፣ ያለ መሥዋዕትነት የሚመጣ ክብር እንደሌለ ተረድቷል። ጊዜያዊ ምቾት የዘላለም ባርነት መሆኑን አውቋል። ይህ የምነግርህ ሰው የፈጠራ ታሪክ አይደለም። ከሩቅ የምታደንቀው ባዕድም አይደለም። ይህ ሰው አንተ ነህ። ለመሆን ከወሰንክ፣ ያለህን አቅም አውጥተህ ሰበብ ማብዛትህን ካቆምክ፣ ያ በዝምታ የሚያሸንፈው ጠንካራ ሰው አንተው ነህ። ምርጫው አሁን በእጅህ ላይ ነው። ወይ ዛሬ ከሞቀው አልጋህና ከምቾትህ ትወጣለህ፣ አሊያም ዕድሜ ልክህን የራስህ ፍርሃት እስረኛ ሆነህ ትቀራለህ። የተሻለውን ማንነትህን ለመገንባት ዛሬውኑ ተከተለ። ምክንያቱም አትዘንጋ፣ ከሁሉ የከፋው ዕዳ በምቾት ውስጥ የመቆየት ዋጋ ነው።